ትገርማለህ። ለምን ግን ቁርጡን አትነግረኝም አብርሃም? ለምን እንዳዳምጪኝ? ቆይ በመጀመሪያ ተረጋጊ። ችግርሽን አረጋጊ። ማን የነገራት ነው? እኛ አብርሃም ምንም እናውቅ ተከታትላም ከሆነ ጠይቃት። አንቺ በዚህ ልክ አትተምኚም። ሲቀጥል ደግሞ ምንድነው የሰው ቤት ዘው ብሎ መግባት? ስርዓት የለሽም እንዴ? ይቅርታ ዘው ብዬ ስለገባው ይቅርታ። ግን ደግሞ ያንተ ጉዳይ ነው ቤት ድረስ ዘው እንድል ያደረገኝ ገባ። እኔን መዋሸት ለምን አስፈለገ? እዚህ ቤት መምጣቱ እኮ ይናከል እኮ እንደዚህ እኮ አስወረም ሄርሜላ ምንም እኮ ሲያደርግ እኮ አላየሽውም። አንዴ ዝም በል አንተ። ምንም የሚመለከተ ነገር የለም። ግን ደግሞ ይሄን መዋሸት አይጠበቅብህም ነበር። ጠዋት ስደውልልህ ስራ ቦታ እንደሆንክና እኮ ስራ ቦታ ነበርኩ ሄርሜ። አሁን ነው የመጣሁት እያልኩሽ እኮ ነው። ገና አንቺ ከመምጣትሽ ከአምስት ደቂቃ በፊት እዚህ ቤት መምጣትህ እኮ አብርሃም ምንም እሷ እንትን ያልኩት ነገር የለም። ሰበብ እየፈለግና ምክንያት እየፈለግ ወይም ደግሞ እሷን የምታገኝበት መንገድ እየፈለግ ይሄ ነገር ተገቢ ነው ብዬ አላስብም። ሴራው ጥሩ እየሄደ ነው አላልኳችሁም? ባለፈው ይሄው እንግዲህ አብርሽና ሄርሜላ የመጨረሻ ተጣሉላችሁ። እንኳን ደስ ያላችሁ። እኔ ነኝ በነገራችን ላይ ሩታና አብርሽ ኤፍሬም ባንድ ላይ ሆነው ያው እዛ ላይ ያያችሁት ነው ቪዲዮን። ግን እኔ ተሎ ብዬ ለሄርሜላ ደወልኩላትና አብርሽ የት እንዳለ ታውቂያለሽ ምናምን አልኳት። ከዛ የት ነው ምናምን አለችኝ። ከዛ አብርሽ ያለው ከሩታ ጋር ላይፉን እየቀጨ ነው ምናምን አልኩኝ። ከዛ ማለት ነው እየተንደፈደፈች ታክሲ ኮንትራት ይዛ እየተንደፈደፈች ከሩታ ቤት ከድሮ ከአብርሽ መኖሪያ ቤት ስትደርስ አብርሽ ምናምን እየተቀለሰለሰ ማን ነው ልጃቸው አለ ኤፍሬም አለ ሩታ አለች እየተቀለሰለሱ ምናምን ፈታ ብለው ምናምን ድረስ አለችና እዚህ መገኘት ነበረብህ። እኔን እየዋሸኝ እዚህ ነበረ ጊዜ የምታሳልፈው። በቃ ሰበብ እያደረክ ከሩታ ጋር ነው እንዴ ይሄን ሁሉ ጊዜ የምታሳልፈው ምናምን አለችው ማለት ነው። እና ይሄ ነው እንግዲህ የሚገባሽ። ሴራው ጥሩ እየሄደ ነው ያልኩት ባለፈው ይሄን ነው። ውድ የኤፊ ሾው ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ? እጥር ያለች ቪዲዮ ላድርሳችሁ ብዬ ነው። አጋጣሚ ቪዲዮን ካየሁት ያው ቆይቻለሁ። ያው እንደነገርኳችሁ ሴራውን የሰራሁት እኔ ነኝ። ለሄርሜላ ደውዬም አብርሽ እዛ እንደሚገኝ የነገርኳት እኔ ነኝ። ያው እኛ ዓላማችን አብርሽና ሄርሜላን አለያይተን አብርሽ ወደ ነበረበት ወደ ድሮ ፍቅሩ ወደ ሩታ እንዲመለስ ነው ፍላጎታችን ማለት ነው። ሌላ ተንኮል አይደለም። ልጁን እንዲያሳድግ ነው። ይሄ ተንኮል ነው አይደለም አይደል? ቤተሰብ እስኪ ፍረዱኝ። ይሄውን ተንኮል ነው? ተንኮል ከሆነ ይሄማ ተንኮል ነው በሉኝ። እኛ አብርሽ ከልጁ ጋር እንዲኖር ከሚስቱ ጋር እንዲኖር የተረገዘውም ከሩታ የተረገዘውም ልጅ እንዲወለድ በሰላም የለም። ይሄ ፍቅርን ከማሰብ ነው እንጂ ተንኮል አይደለም። ኤፍሬምም እኔም ሩታም እያሰብነው ሀሳብ ሌሎችም በዙሪያችን ገንዘብ ከፍለን እያሰራናቸው ያሉ እህት ወንድሞቻችን ዓላማችን አብርሽና ሩታ ልጃቸውን በሰላም በፍቅር ፏ ብለው እንዲያሳድጉ ነው እና ሴራው ጥሩ እየሄደ ነው። ሄርሜላና አብርሽ ተለያዩ። እንኳን ደስ ያላችሁ። እስኪ ደስታችሁን ደስ ያላችሁ ሰዎች ጻፉ፣ የከፋችሁ ሰዎችም ጻፉ። መብታችሁ ነው። ስድብ አይቻልም፣ እንዳሰድቡኝ እሺ። እና ውድ የኤፊ ሾው ቤተሰቦች እቺን ቪዲዮ ይድረሳችሁ። አብርሽና ሄርሜላ ተለያይተዋል። እንኳን ደስ ያላችሁ ለማለት ነው የመጣሁት። መልካም ጊዜ ይሁንላችሁ። በሌላ ቪዲዮ እንገናኛለን። ባባይ